ሰላም እንዴት ናችሁ? ቴድሮስ ዋንግዛው እባላለሁ። ተዋናይና ጽሁፍ ላይ እሳተፋለሁ። ዛሬ ደግሞ በቶፕ 5 የአማርኛ ፊልሞች ተመልሰናል። የኔ ምን ጊዜም የአማርኛ ፊልሞች ከቶፕ 5 ውስጥ የአምስተኛው የመጀመሪያው ከአምስተኛው ስንጀምር የነገን አልወልድም በጣም የሚገርም ዘመኑ በደርግ ጊዜ የነበረን ታሪክ የተተረከበት መንገድ ዳይሬክት ያደረገው የአብርሃም ገዛይ ነው። ገነነ መኩሪያ ታስታውሱት እንደሆነ አላውቅም። የአፓና ስፖርት ነው የጻፈው። ከሱ መጽሐፍ ላይ የተወሰደ ፊልም ነው። በጣም የሚገርም ስራ ነበር። አራተኛው ይሉኝታ እና ብርቱካን በፍቃዱ፣ አለማየሁ ታደሰ የተሳተፉበት ሄኖክ አየለ ዳይሬክት ያደረገው ፊልም ነው። አንዲት በካንሰር የታመመች ሴት የህይወቷን ውጣ ውረድ የሚያሳይ ፊልም ነው። በጣም የሚገርም በጣም የምወደው ፊልም ነው። በሶስተኛ ደረጃ ባለታክሲው በጣም ኮሜዲ ሮማንስ የሆነ ፊልም ነው። በጣም የሚያዝናና በጣም የሚያስቅ የታሪክ ፍሎው በጣም የሚገርም አክቲንጋቸው የሚገርም እሱ በጣም ለኔ ሶስተኛዬ ነው። ሄሎ ሃይ ማልበል አና ነኝ። አና ይቅርታ አላወኩሽ። አና ነኝ አረሰኝ። እሺ አና እንዴት ነሽ? ሄዮኒ ምነው ጠፋህ? ምን ነው በሰላም? ዛሬ እንድንገናኝ ፈልጌ ነበር። ዛሬ እንኳን አይመቸኝም። ኔክስት ዊክ ትደውይልኝ? ኦኬ ኔክስት ዊክ ደውላለሁ። እንደውም እኔ እደውልልሻለሁ። እሺ እንዳበዛ አረሳም ግዴለ። ታንክ ዩ። ማነች? እኔ እንዴት አውቃለሁ? እኔ እስካሁን ድረስ ማን እንደሆነች አላውቅም። ምን ያንተ አጃቢዎች ብዙ ናቸው። እንዴት ብለህ ታውቃታለህ? ምን ይደረግ ብለህ ነው? አንድ ሀሪፍ እኮ ማግኘት አትችልም። ኧረ እባክህ ስላልፈለክ እንጂ ሀሪፍማ ሞልቷል። በትክክል እንዲያውም ልንገርህ። ሁለተኛው ምንድነው? እቴጌ ቁጥር 2 ዘመቻ ድንግል ፍለጋ በጣም በሱ ፊልም ብዙ ሜሞሪ አለኝና በጣም የምወደው እሱ ፊልም በጣም የሚገርም ሁኔታ የዛኔ ብሔራዊ ቲያትር የገባውባት ትኬት እስከዛሬ ድረስ አልበሜ ውስጥ አለች። እንዲህ ተቆርጦ የተሰጠኝ ትኬት እስካሁን አለች። በሚገርም ሁኔታ በጣም ስለምወደው ፊልም እንደውም ሰብሽን ካልነገርሽኝ አለች። አንተ ልቀቀኝ ትላለህ። አያው
የመጀመሪያው obviously ሁላችንም የምንስማማበት የወንዶች ጉዳይ ነው በቃ ማለቴ ለካ በፊልምም እንደዚህ ኮሜዲ መስራት ይቻላል ኢትዮጵያ ውስጥ ምናምን በቃ ለብዙ ፊልሞች መነሻ የሆነ እንደ ፈርቀዳጅም ልንለው እንችላለን በጣም የምንወደው ሙቪ ነው እሱ አንደኛዬ ነው እኔ ግን ፍቅር አለኝ ህሊና እዚህም ሀገራችን ላይ ሆነን እኮ ያልፍልናል ከአሜሪካ አልመጣማ ወይ ደግሞ ከአውሮፓ አታሹፊ ህሊና የማሹፍ መሰልኩ ቆሜ ስላነጋገርኩ ነው በኢትዮጵያነት ያሳፍራል እንዴ ባይገርም በኢትዮጵያነት ነው ያፈርከው ማንነትን የተጸየፍኩ አንተ ማን ከአሜሪካን የመጣሁት በለኝ አለ ህሊና ከአሜሪካን የመጣሁት ብለህ ታውቀኝ ብለሃለች እኔ ግን ላንቺ ስለ አሜሪካንን ባየው ደስ ይለኛል ስሜን እንጂ ውርደቴን ማን ይነግርሽ እስከዚያው ካልተጠለፍኩ ታገኘኛለህ ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው ቆየው እኮ እኔ ግን በጣም ማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ አንድ ነገር ወቂ የኔ ተስፋ አየር ላይ አይደለም እጄ ላይ እኔ ክርስቶስ በመድር ላይ ሳለ ይሰራ የነበረውን የእንጨት ስራ መሰራ ምርጥ ሙያተኛ ነኝ ይሄን ያህል የሚያኮራ ሙያ ነው ያለኝ አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል ያወቅሽ እንኳን አራራሽልኝ እውነትም አላቅሽም ማለት ነው ክፉ ነገር እንዲያገኝሽ አልፈልግም አመሰግናለሁ ሰለሞን መሄድ እንችላለን ላይክ ሼር ሰብስክራይብ እንዳይረሳ አብራችሁኝ ስለቆያችሁ በጣም አመሰግናለሁ ሌላ ጊዜ ደግሞ እንመለስ ይሆናል እንዳስፈላጊነቱ መልካም ጊዜ ይሆንላችሁ